ኦኬ የዛሬ ቪዲዮ ደግሞ እንግዲህ ፓርት 2 ነው ማለት ነው። ከፓርት 1 የቀጠለ ቪዲዮ ነው። በዛሬ ቪዲዮ የምናያቸው ደግሞ ትሬዲንግ ቪው ላይ ያሉ ቱሎችን እንዴት እንደምንጠቀማቸው እና ምን ምን እንደሆኑ እንዲሁም ደግሞ ታይም ፍሬሞችን ከነ አላይመንታቸው እናያለን ማለት ነው። እንዲሁም ደግሞ ፔሮችን እንደ ፎሬክስ፣ እንደ ኮሞዲቲ እንዲሁም እንደ ኢንዳይስስ ምን ምንድን ናቸው የሚሉትን ኢንዲቴል እየገባን የምናይ ይሆናል ማለት ነው። ሶ ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ ያደረጋችሁ ሰዎች ፕሊዝ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ ላይክ በማድረግ ቪዲዮን ጀምሩት ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። ከታይም ፍሬም አላይመንት ስንጀምር እንግዲህ ብዙ አይነት ታይም ፍሬሞች አሉ። ለምሳሌ እዚህ ጋር እንደምናያቸው ከሰከንድ ጀምሮ ኢቭን አለ ማለት ነው። ከሰከንድ ጀምሮ 1 ሰከንድ፣ 5 ሰከንድ፣ 10 ሰከንድ እያለ ይቀጥላል። ከዛ 1 ሚኒት አለ። ሚኒት ውስጥ ስንገባ 2 ሚኒት አለ፣ 3፣ 5፣ 10፣ 15 እያለ እስከ 30፣ 45 እያለ ይቀጥላል ማለት ነው። እንዲሁም ደግሞ 1 ሀውር አለ፣ 2 ሀውር፣ 3 ሀውር፣ 4 ሀውር። ከዛ ደግሞ ወደ ዴሊ ስንገባ ደግሞ ዴሊ አለ። ወደ ዊክሊ ስንገባ ዊክሊ አለ፣ መንዝሊ እያለ እስከ አመት ድረስ አለው ማለት ነው። ቻርት አለ። 1 ይር አንድ ካንድል አለ ባለው። ስለዚህ እያንዳንዱ 1 ሚኒት ውስጥ ስንገባ የ1 ሚኒት ካንድሎች ምን እንደሚመስል የሚያሳይ ነው ማለት ነው። 1 ሚኒት ላይ ስንገባ እየገባን እናየዋለን። እንዲሁም ቱም ገባን፣ 3ም ገባን፣ 5 ሚኒትም ገባን ልክ እንደዛው ማለት ነው። 15 ሚኒት ብንገባ የ15 ሚኒት ካንድሉ ለምሳሌ የ15 ሚኒት ካንድል ማለት የ1 ሚኒት 15 ካንድሎች ማለት ነው። ተሰብስበው ምን አይነት ውጤት እንዳላቸው 15 ሚኒት ላይ ገብተን የምናየው ነው ማለት ነው። 30 ሚኒትም እንደዛው፣ 1 ሀውርም እንደዛው። 1 ሰዓት ሙሉ ያሉ ቻርቶች በአንድ ሰዓት ሲገለጹ ምን ይመስላሉ የሚለውን የምናይበት ነው ማለት ነው። 4 ሀውርም እንደዛው፣ ዴሊም ልክ እንደዛው። በቃ ኮንሰፕቱ ያው ነው ማለት ነው። አሁን እያንዳንዱ ላይ እየገባን የምናያቸው ይሆናል። እንዲሁም ደግሞ ከዚህ በመቀጠል አላይመንታቸውንም አብረን እናያለን ማለት ነው። ምን ታይም ፍሬም ከምን ጋር አብሮ አላይን ያደርጋል ወይ ደግሞ አብሮ ይሄዳል የሚለውን የምናይ ይሆናል ማለት ነው። ጎልድ እንደምታዩት እንግዲህ አሁን እዚህ ጋር ያለው ማለት ነው። ይሄ አሁን የዴሊ ነው ማለት ነው። የዴሊ ካንድል ነው። እቺ አንዷ ካንድል የዴሊ ካንድል ናት እንደምታዩት። እቺ አንዷ ካንድል የዴሊ ካንድል ናት። እቺም የዴሊ ናት። እቺም የዴሊ ናት። እቺ አሁን የዛሬ ናት። እቺ የትላንት ናት። እቺ የትላንትና ወዲያ እያለ ይቀጥላል ማለት ነው። እቺ ካንድል አሁን በአንድ ሰዓት ውስጥ አሁን የትላንቱን ስናየው የትላንቱ ካንድል በአንድ ሰዓት ውስጥ 24 ካንድሎች ይኖራሉ ማለት ነው። እዚህ 24 ሰዓት ስላለ ሜቢ 23 ካንድል ይኖራል። አንድ ሰዓት ከምናምን ስለሚዘጋ ማለት ነው ማርኬቱ። ሶ አሁን እቺን ካንድል እንደዚህ አስምረንባት በዴሊ ምን ያህል እንትን አላት የሚለውን እስኪ አብረን እናያለን። ሶስቲ ወደ ማን ነው ይሄ አሁን የዴሊ አንዱ ካንድል ምን ያህል 1 ሀውር ካንድል አለው የሚለውን አብረን እስኪ 1 ሀውር ላይ ያደረኩት እዚህ ጋር መምረጥ ትችላላችሁ። ታይም ፍሬሞች አሉ። ፈለጋችሁትን እዚህ ስታር ስታረጉት እዚህ ፊት ለፊት እንዲመጣላችሁ ፌቨራይት እንዲያስቀምጥላችሁ ነው ማለት ነው። የምትፈልጉትን እዚህ ጋር መታችሁ ልክ 2 ሀውርን ከፈለኩ እዚህ ጋር ስጫ ነው እዚህ ጋር እንደምታዩት ይመጣል ማለት ነው። 2 ሀውር ስለማያስፈልገኝ አጠፋዋለሁ ማለት ነው። ሶ አሁን ይሄ ቅድም ያሰመርኳት አንዷ የዴሊ ካንድል እንደምታዩት እንግዲህ ይሄን ሁሉ የ1 ሀውር ካንድል ይዛለች ማለት ነው። ሶ እንደዚህ ነው ማለት ነው። ያቺ ካንድል አሁን ቤሪሽ ሆና ነው ያለችው። በ1 ሀውር ግን እንደምታዩት ይሄ ሁሉ ካንድል ነው ማለት ነው። ይሄን ደግሞ ዝቅ አድርግቼ ወደ 15 ሚኒት ወይ ደግሞ 5 ሚኒት ስገባ እዚህ ቦክስ ውስጥ እንግዲህ ያሉት የ5 ሚኒት ካንድሎች የትላንትና የተፈጠሩ ጎልድ ላይ የተፈጠሩ የቻርት እንትኖች ናቸው ማለት ነው። ካንድሎች ናቸው። ሶ እዚህ ጋር እንደምታዩት እንግዲህ የ5 ሚኒት እንዳለ ይሄ እያንዳንዱ የምታዩት 5 ሚኒት 5 ሚኒት 5 ሚኒት 5 ሚኒት ነው እንዳለ ይሄ። ሶ በአንድ ቀን ውስጥ የተፈጠሩ በ5 ደቂቃ ውስጥ የሚቆጠሩ ካንድሎች እነኚህ ይመስላሉ ማለት ነው። ታይም ፍሬም በቃ ይሄ ነው። አሁን ደግሞ ስለ አላይመንት እናያለን ማለት ነው። ለምሳሌ የቱ ጋር ነው ትሬድ የምናደርገው ካላችሁ ሃየር ታይም ፍሬም እና ሎወር ታይም ፍሬም የሚባል አለ። ሃየር ታይም ፍሬም የምንላቸው ለምሳሌ 1 ሀውር ራሱ እንደ ሃየር ታይም ሚድል ነው፣ ግን እንደ ሃየር ታይም ፍሬም ይቆጠራል። እንዲሁም 4 ሀውር አለ። ከዛ ደግሞ ዴሊ አለ፣ ዊክሊ እያለ ይቀጥላል ማለት ነው። ሎወር ታይም ፍሬም ደግሞ የምንላቸው ምንድናቸው? ኢንትሪ ልንወስድባቸው የምንችላቸው እንደ 15 ሚኒት፣ 5 ሚኒት እንዲሁም ደግሞ 1 ሚኒት ምናምን ያሉ
13 ሚኒት ጨምሮ ሎወር ታይም ፍሬም ይባላሉ ማለት ነው። ስለዚህ አላይመንት ውስጥ ምንድን ነው ካላችሁ የዴሊ ወደ 1 ሃውር ይሄዳል፣ 1 ሃውር ወደ 5 ሚኒት። ይሄ የታይም ፍሬም አላይመንት ነው ማለት ነው። አንዳንዴ ለኮንፈርሜሽን ሌላ ምንትን ውስጥ ልገቡ ትችላላችሁ። ግን አላይን የሚያደርገው ቻርቱ ራሱ ዴሊ 1 ሃውር እና 5 ሚኒት ነው ማለት ነው። ከዛ ደግሞ ዝቅ ስንል ሃየር ታይም ፍሬም ላይ 4 ሃውር አለ። 4 ሃውር ላይ ካየን በኋላ 4 ሃውር ምን አድርጓል ምናምን የሚለውን ምን ላይ ነው ያለው ምን አድርጓል የሚለውን ካየን በኋላ ወደ 50 ሚኒት ሄደን ደግሞ ኢንትሪ መፈለግ እንችላለን ማለት ነው። የ4 ሃውር አላይመንቱ 50 ሚኒት ነው ማለት ነው። ሶ 50 ሚኒት ላይ ኢንትሪ መውሰድ እንችላለን። እንዲሁም ደግሞ ስካልፐር ከሆነ የ50 ሚኒት አላይን የሚያደርገው 1 ሚኒት ነው ማለት ነው። ስለዚህ 1 ሚኒት 15 50 ሚኒት እንዲሁም 4 ሃውር አላይን ያደርጋሉ ማለት ነው አንድ ላይ። 4 ሃውር ደግሞ ከፍ ሲል አላይን የሚያደርገው ከዊክሊ ነው። ከዊክሊ ታይም ፍሬም ጋር አላይን ያደርጋል ማለት ነው። ዊክሊ ላይ የሆነ አናሊሲስ ከሰራን በኋላ ወደ 4 ሃውር ሄደን 4 ሃውር ላይ የሆነ ነገሮች ኢንፎርሜሽኖች ማየት እንችላለን ማለት ነው። ስለዚህ የዊክሊ 4 ሃውር ነው፣ የ4 ሃውር 15 ሚኒት ነው ማለት ነው። 4 ሃውር አይታችሁ 1 ሚኒት የምታዩ ከሆነ ማነው 4 ሃውር አይታችሁ 1 ሃውር የምታዩ ከሆነ አላይን ላያደርግ ይችላል። ግን ለኢንፎርሜሽን አንዳንዴ ማየት ይቻላል ማለት ነው። ግን አላይን የሚያደርገው አሁን እንዳልኳችሁ ዊክሊ 4 ሃውር 15 ሚኒት ነው ማለት ነው። ሶ አላይመንትን እንደዚህ ካየን በኋላ እናንተ እኛ የቱን እንጠቀም ካላችሁ ስካልፐር ከሆናችሁ 1 ሃውር እና 5 ሚኒት እንዲሁም ደግሞ አንዳንዴ 15 ሚኒትን በ4 ሃውር የሆነ ፖይንት ኦፍ ኢንተረስት ላይ ሲደርስላችሁ 15 ሚኒት ላይ የሆነ ነገር ካገኛችሁ 1 ሚኒት ላይ ሄዳችሁ ትሬድ ኤክስኪዩት ማድረግ ትችላላችሁ ማለት ነው። ዴሊ ማን ነው እንዲሁም ደግሞ ዴይ ትሬደር ከሆናችሁ ደግሞ ዴሊ 1 ሃውር 50 ሚኒት ማየት ትችላላችሁ። እንዲሁም 4 ሃውር 15 ሚኒት ላይ ኢንትሪ መውሰድ ትችላላችሁ ማለት ነው። ስለዚህ በእንደዚህ አይነት መልኩ ታይም ፍሬሞችን መጠቀም ትችላላችሁ። አይሆፕ ቀላል ነው ብዬ አስባለሁ። አሁን ደግሞ ስለ ፔሮች እኒና ከዛ ደግሞ እዚህ ትሬዲንግ ቪው ላይ የሚታዩ የምንጠቀምባቸው ቱሎችን እናያለን ማለት ነው። አሁን ስለ ፔሮች አሁን ደግሞ የምናየው ስለ ፔሮች ይሆናል ማለት ነው። ፔር ለምሳሌ እዚህ ጋር እንደምታዩት ዋች ሊስት አለ። ዋች ሊስት እንደዚህ ከሆነ እዚህ ጋር መጣና ምን አደርጋለሁ የምፈልገውን ፔር አድ አደርጋለሁ። እቺን ፕላሷን እጫንና እዚህ ጋር ምን አለ ሁሉም ከፈለግ ሆል የምፈልገው እንደዚህ መርጬ አድ ለማድረግ ማለት ነው። አድ የምታደርጉት እቺ ፕላሷን እየተጫናችሁ ነው። ስቶኮች አሉ ኒቪዲያ፣ ቴስላ፣ አፕል፣ ማይክሮሶፍት ምናምን ያንኛውን ስቶኮች ይባላሉ። ትሬድ ማድረግ እንችላለን ማለት ነው። ግን ብዛቶቻችን ትሬድ የምናደርገው ወይ ፎሬክስ ነው ወይ ክሪፕቶ ነው ወይ ኢንዳይስስ ነው ወይ ኮሚዲቲ ምናምን ነው። ሶ እዚህ ጋር ዋና ዋናዎቹን ላሳያችሁ። እዚህ ጋር ፎሬክስ ውስጥ ምን አሉ ፔሮች አሉ። ፔር ማለት ለምሳሌ ዩሮ ዩኤስዲ አለ፣ ጄቢፒ ዩኤስዲ አለ፣ ዩኤስዲ ጄፒኦ አለ። እነሱ ውስጥ ገብታችሁ የምትፈልጓቸው ምን ማድረግ ትችላላችሁ አድ ማድረግ ትችላላችሁ ማለት ነው። ክላሷን እየተጫናችሁ የምትፈልጉት ካለ እንደዚህ አድ እያደረጋችሁ ቻርቱን እያያችሁ ትሬድ ማድረግ ትችላላችሁ ማለት ነው። እና ደግሞ ክሪፕቶዎች አሉ። ክሪፕቶዎች እንደ ቢትኮይን፣ ኢትሪየም ምናምኖች አሉ ማለት ነው። ሶላና ሁሉ እዚህ ጋር አለ እንደምታዩት። ሶ ቢትኮይንንም አድ ማድረግ ከፈለጋችሁ እዚህ ጋር መታችሁ ከምትፈልጉት ብሮከር ማለት እዚህ ጋር የሚያሳያችሁ ቻርት ነው ማለት ነው። የምን ብሮከር ቻርት ነው የምትጠቀሙት? እዚህ ጋር ባይናንስ አለ፣ ባይቢት አለ ምናምን እናንተ መርጣችሁ የምትፈልጉትን አድ ማድረግ ትችላላችሁ ማለት ነው። ሶ እንደ ኢንዳይስስ ደግሞ አሉ። ኢንዳይስስ የምንላቸው ምንድን ነው? እንደ ናስዳክ ናስ 100 ማለት ነው፣ ኤስኤንፒ 500፣ ዩኤስ 30 ምናምን የሚባሉ ብዙ እንትኖች አሉ ማለት ነው። ዴክስ ወይም ኢንዳይስስ ውስጥ ነው የሚመደበው። ሶ እነኝንም አድ እያደረጋችሁ ትሬድ ማድረግ ትችላላችሁ። ፊውቸር ውስጥ ስንገባ ደግሞ እንደ ጎልድ GC1 የሚለው ጎልድ ነው ማለት ነው። ሪል ታይም ዳታ ነው፣ ክፍያ አለው። ፍሪውን እጠቀማለሁ ካላችሁ 10 ደቂቃ ዲሌይ ያለው ማለት ነው። እሱንም እንደዛው መጠቀም ትችላላችሁ። እዚህ ጋር ኤክሳው ዩኤስዲ ብላችሁ ፎሬክስ ውስጥ ማግኘት ትችላላችሁ። ምን አይነት ብሮከር ልጠቀም ካላችሁ እዚህ ላይ ደግሞ ፔፐርሶ የምትጠቀሙ አሪፍ ነው ብዬ አስባለሁ። ያልመጣላችሁ ነገር ካለ ደግሞ እዚህ ጋር ሰርች ማድረግ ትችላላችሁ። እንደዚህ ለምሳሌ ኤክሳው ብዬ ስጽፍ
እዚህ ጋር ይመጣልኛል ማለት ነው። በምን ብሮከር ነው ፈልገው በዚህ ኦልሬዲ አድ አድርጌዋለሁ። ያው ፔፐር ስቶን መልሼ አድ ማድረግ እችላለሁ ማለት ነው። ስለዚህ ፔሮች እነኝን ይመስላሉ። ምን ምን አይተናል? ስቶክ ውስጥ ያሉ ምን ምን እንደሆኑ አይተናል ማለት ነው። እንዲሁም ፊውቸር ውስጥ ያሉ ሪል ታይም ዳታዎችን ማግኘት እንችላለን ማለት ነው። ከዛ ፎሬክስ ውስጥ ደግሞ ምን ምን እንዳሉ አይተናል ማለት ነው። ክሪፕቶ ውስጥም ምን ምን እንዳሉ አይተናል ማለት ነው። ሶ ትሬድ ማድረግ የምትፈልጉ ከሆነ ከክሪፕቶ ቢትኮይን ማድረግ ትችላላችሁ ለምሳሌ። ከፎሬክስ ደግሞ ኢዩ አለ፣ ጂዩ አለ። ኢዩ ማለት ዩኤስዲ ነው። ጂዩ ማለት ደግሞ ጄፒፒ ማለት ጄፒፒ ዩኤስዲ ማለት ነው። ሶ ትሬድ ማድረግ ከፈለጋችሁ እንግዲህ እንዳልኳችሁ ፎሬክስ እና ክሪፕቶን እንዲሁም ኮሚዲቲ የሚባሉት እንደ ጎልድን ማድረግ ትችላላችሁ፣ እነ ሲልቨር ምናምን። ሶ ስለ ፔር ይሄን ያህል ካወራን እንግዲህ አሁን ደግሞ ትሬዲንግ ቪው ላይ ምን ቱሎች አሉ፣ እንዴት ነው የምንጠቀማቸው የሚለውን እናያለን ማለት ነው። ለምሳሌ ትሬዲንግ ቪው ላይ ስንመጣ ይችኛዋ ከርሰራችን ፖይንት እንዴት ታደርግልን ነው። እዚህ ጋር እንደዚህ ስናደርግ እንደምታዩት ፖይንት ያደርግልን ወይስ ምናምን ነው። ያን ያህል እንትን የለውም ማለት ነው። አሮ ይሁን ወይ ደግሞ ይሄኛው ክሮስ ይሁን ምናምን የሚለውን የሚያሳየን ነው። ከዚህ በመቀጠል ደግሞ የምናየው ምንድነው? ይሄንን ነው። እዚህ ጋር እንመጣና ላይኖች አሉ። የተለያዩ ላይኖች ይጠቅመናል ብለን የምናስበውን እዚህ ጋር ቅድም እንዳልኳችሁ ፌቨራይት ማድረግ እንችላለን። ፌቨራይት ስናደርግ እዚህ ጋር ይመጣልናል ማለት ነው። ሶ እነኛ አሁን እኔ ፌቨራይት ያደረኳቸው የምጠቀምባቸውና የሚጠቅሙ ናቸው ማለት ነው። እዚህ ውስጥ 10 ከምገባ እዚህ ጋር አሉ፣ በቃ እጠቀምባቸዋለሁ ማለት ነው። ለምሳሌ ይሄ ምንድነው ጥቅሙ? ይሄን አንድ ይጫነውና ምን አደርጋለሁ? አሰምራለሁ ማለት ነው። ማርኬቱ ምን ሌቭል ላይ ወይ ደግሞ ምን ፕራይስ ሌቭል ላይ ነው ያለው የሚለውን የማውቅበት እንዲሁም ትሬንድ ላይ የማሰምርበት ምናምን ነገር ነው ማለት ነው። እንደፈለኩ እንደዚህ እያደረኩ ማስመር ምናምን እችላለሁ ማለት ነው። ከዚህ ውስጥ አሁን ከዚህ ውስጥ ያው ሌላም ነገሮች አሉ። ለምሳሌ ይሄ አለ። እዚህ ጋር እንደዚህ አስምራችሁ ፕራይሱ ምን ላይ ነው ያለው የሚለውን የምታዩበት ነው። እንዲሁም ደግሞ ወደ ሆሪዞንታል ላይን ካየን እንዲሁም ደግሞ ቨርቲካል ላይንም ማስመር እንችላለን ማለት ነው። እንደዚህ ታይም እንትኖቹን ለመለየት ስንፈልግ እንደዚህ መጠቀም እንችላለን ማለት ነው። ሌላ ወደዚህ ስንሄድ ፌቨናቺ ነው። ፌቨናቺ እንግዲህ ራሱን የቻለ ትምህርት የሚጠይቅ ነገር ነው። ግን ሴቲንጉን ከፈለጋችሁ እኔ አሁን ይሄ የምጠቀመው ፕሪሚየም እና ዲስካውንት ብቻ ለማውጣት ነው። ማርኬት ምን ላይ ነው ያለው፣ ፕሪሚየም ላይ ነው ዲስካውንት ላይ የሚለውን ለማየት ብቻ ነው የምጠቀመው ማለት ነው። ሶ ራሱን የቻለ ትምህርት አለው ፌቨናቺ። በሌላ ቪዲዮ ከፈለጋችሁ መሰራላችሁ ይሆናል ማለት ነው። ሶ ይሄ ፌቨናቺ ቱል የምንጠቀምበት ነው ማለት ነው። ይሄም እያንዳንዱ የራሱ የሆነ ፋንክሽን አለው። ያን ያህል አትጨናነቁለት፣ እችን ካወቃችሁ በቂ ነው። ሌላኛው ሎንግ እና ሾርት የምናደርግበት እዚህ ጋር የምናደርጋለን። ሎንግ አለ፣ ሾርት አለ፣ እዚህ ጋር ፕራይስ ሬንጅ አለ፣ ዳታ ሬንጅ አለ። ሶ እነኝን አሁን እኔ ስለምፈልጋቸው ምን አድርጌያለሁ? ፌቨራይት አድርጌያለሁ። ሶ እዚህ ጋር አሁን ሎንግ ማለት ስፈልግ እዚህ ጋር መጣና ምን አደርጋለሁ? ይሄን እንዘረጋለሁ ማለት ነው። የት ድረስ ይሄዳል? እዚህ ጋር ድረስ አደርጋለሁ። ኤስኤልን ደግሞ እዚች ጋር አደርጋለሁ ማለት ነው። ሶ ይሄንን ካደረኩኝ በኋላ ሾርትም ስፈልግ እዚች ጋር መጥቼ ምን አደርጋለሁ? እቺኛዋን ወደ ታች ፖዚሽን እንደዚህ እይዛለሁ ማለት ነው። ሶ ሎንግ እና ሾርት ስትጠቀሙ የቱ ጋር የምትጠቀሙት? እዚች ጋር መታችሁ መጠቀም ትችላላችሁ ማለት ነው። ፕራይስ ሬንጅ ያልኳችሁ ደግሞ ቀደም እዚሁ ጋር መተን እንዳየናት እዚህ ጋር ያለችዋን አንዴ እንነካትና ለምሳሌ ፕራይሱ ስንት ፒፕ ሄዷል የሚለውን የምንለይበት የምናውቅበት መንገድ ነው ማለት ነው። እቺን ተጠቅመን ሌላው እቺኛዋ ቱል ናት። እቺ እዚህ ውስጥም ገብተን እንግዲህ ብራሽ ቱል አለ ምናምን የአሮ አለ ምናምን በቃ እንደየ አስፈላጊነቱ በምንፈልግበት ሰዓት የምንጠቀምበት ነው ማለት ነው። ስለዚህ አሁን እኔ ከዚህ ውስጥ ይሄንን ፈልገዋለሁ፣ ይሄን ፈልገዋለሁ፣ አንዳንዴ ደግሞ ይሄን ስለምጠቀምበት ይሄን ፈልገዋለሁ። እዚህ ጋር ፌቨራይት አድርጌያቸዋለሁ ማለት ነው። አራት ማዕዘኗን የምንጠቀመው ለምሳሌ ሰፕላይ ኤሪያ ስናገኝ፣ ኦርደር ብሎክ ስናገኝ ምናምን እንዲህ የምናሰምርበት ነው ማለት ነው። እዚህ ጋር የፈለግነውን መጻፍ እንችላለን ማለት ነው። ሶ ይሄንን ለመጠቀም የምንሰራበት ነው ከዚህ ውስጥ ማለት ነው። ሌላኛው ደግሞ ወሳኝ ነው ብዬ የማስበው እዚህ ውስጥ ይሄኛው ነው። እዚህ ጋር ለምሳሌ ፑልባክ አይዴንቲፋይ ለማድረግ ከፈለግን እንደዚህ እየሄድን እንደዚህ እያደረግን ምናምን የምንሰራበት ምናምን ነገር ነው ማለት ነው። ስለዚህ ጥቅማቸው እንደዚህ ነው ማለት ነው። ዴሊት ማድረግ ከፈለግን እነኝን እዚህ ጋር ስንጫናቸው እዚህ ጋር ሴቲንግም ይመጣልናል፣ ዴሊትም ይመጣልናል።
ዴሊት እናደርገዋለን። ሌላ ደግሞ ቴክስት አለ። ቴክስት ደግሞ እዚህ ጋር ለምሳሌ ጆርናል ማድረግ ከፈለኩ እዚህ ጋር የገባሁትን ትሬድ ምን ላይ እንዳለ ለመጻፍ ከፈለኩ ምናምን ኦኬ፣ እዚህ ጋር ቴክስት እንዳልኳችሁ እዚህ ጋር ጆርናል ማድረግ ስንፈልግ ምናምን እንጽፍበት ነው ማለት ነው። ሌላኛው ደግሞ ያን ያህል ይጠቅማል ብዬ አላስብም። እንደየእንትኑ ትጠቀማላችሁ። አሁን ሁሉንም ዲቴል ብንገባ እኔም ያን ያህል አልጠቀማቸውም። እናንተም ብነግራችሁ ኦቨር ኢንፎርሜሽን ነው የሚሆነው። ስለዚህ እዚህ ጋር እንትን ያልናቸውን ዴሊት ማድረግ ከፈለግን እዚህ ጋር ዴሊት ማድረግ እንችላለን ማለት ነው። እዚህ ጋር የተጠቀምናቸው ብዙ ነገሮች ካሉ ክሊር ለማድረግ ዴሊት የሚለውን ተጭነን ዴሊት ማድረግ እንችላለን ማለት ነው። እንግዲህ ዛሬ ያየናቸው ምንድነው ስለ ትሬዲንግ ቪው ላይ ያሉ ቱሎች ምን እንደሚመስሉ እንዲሁም ደግሞ ፔሮች የተለያዩ ፔሮችን አይተናል ማለት ነው። እንዲሁም ታይም ፍሬም ከነ አላይመንቱ አይተናል ማለት ነው። ይህ ቪዲዮ የምሰናበታችሁ እንግዲህ ላይክ ያላረጋችሁ ሰዎች በድጋሚ ላይክ አድርጋችሁ ዝጉት። እንዲሁም ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ እንሆን። በቀጣይ ቪዲዮ እስካገኛችሁ ይመቻችሁ።